ሰላም ለሁላችሁ ይሁን። ኢትዮጵያውያኖቹ በሰው ሀገር እንዴት እንኖራለን የሚሉ ነገሮችን አንዳንዴ በየመሃሉ ስለ ሀገሩ ባህል፣ ስለ ሀገሩ መልክዓ ምድር ከዛስ ምን ወይም ደግሞ ስለ ሀገሩ ኢኮኖሚ ከዛስ ምንኛ ምን እንማራለን የሚሉትን ነገሮችና እንደገናም ደግሞ በዚህ ኢትዮጵያውያኖቹ ያሉበት በሚሰደዱበት ሀገር እንዴት ይኖራሉ፣ ከማህበረሰቡ ጋር እንዴት ይኖራሉ፣ ኢኮኖሚውንን በኢኮኖሚው ተሳትፏቸው ምን ይመስላል፣ እንዴት ነው በአጠቃላይ እንቅስቃሴያቸው በሳይንስ በትምህርቱ በተለያየ መልኩ በተለያየ ዘርፉ እንዴት ነው ባህላቸውንስ እንዴት አድርገው ባህላቸውን ሃይማኖታቸውን እንዴት አድርገው አንጸባርቃሉ፣ እንዴት አድርገው ያከብራሉ፣ ይንቀሳቀሳሉ፣ ምን ይመስላል የሚለውን በአጠቃላይ አልፎ አልፎ በዚህ ዩቲዩብ ቻናላችን ለማየት እንሞክራለን እና ይጠቅማል የምትሉት ካላችሁ ደግሞ ያው የተለያዩ ሌሎቻችሁ ሁላችሁም ብትሆኑ የምትፈልጉ አብረው መስራትም ወይም ደግሞ እንደዚህ አንዳንድ የሚጠቅም የምትሉትም ነገር ብታሳውቁኝም ደግሞ አብረን መስራት እንችላለን ወይም ደግሞ ያንን እንትን እናደርጋለንና እንግዲህ በዛ መሰረት ዛሬ በዚህ ቪዲዮ የተለያዩ ነገሮችን አልፎ አልፎ እንደ ልምድ ጥቅም ስለሚያገለግልና ምን ይመስላል የሚለውን ለማወቅ ያህል ዛሬ እንግዲህ ትኩረት የማደርግበትና ላሳያችሁ የፈለኩት ነገር በታላቋ ከአደጉ ሀገሮች ውስጥ የምትመደበውና አህጉርም አገርም በሆነችውና እንዲሁም ኢኮኖሚ አቅሟ ደግሞ ከፍ ያለና የዳበረ አገር በሆነችውና ሞቃታማ በሆነችው አውስትራሊያ እንግዲህ ሁላችንም እንደምናውቀው ኢትዮጵያውያኖች ወደ አውስትራሊያ ከገቡ እንግዲህ ብዙ ዘመናትን ተቆጥሯል። በአጠቃላይም ደግሞ ከ20 ሺህ በላይ የሚሆን ኢትዮጵያውያኖች እንዳሉ ይታመናል። እንግዲህ በተለይ ደግሞ መልቲካልቸራል በምትባለው ወይም ደግሞ ብዙ አይነት አገሮች ስብጥር ይኖርባታል በምትለው በሜልበርን ብዙ ኢትዮጵያውያኖች ይኖራሉ። እንዲያውም ፎቶስክራይ የሚባል አለ። እዛ ቦታ ላይ ያንን በሌላ ቪዲዮ አሳያቸዋለሁ። እዛ በጣም ኢትዮጵያውያኖች ልክ እንደ ሀገራቸው በጣም ብዙ ነገሮች የሚሳተፉበት ሀገራችን ልናየው ነገር የምንችለው ነገር ሁሉ እዛ ላይ የምናይበት ኢትዮጵያ እስከ ሀገር ያለ እስከሚመስል ያለበት ቦታ አለ። ነገር ግን እንግዲህ በአውስትራሊያ በጣም ትልልቅ ከተማዎች አሉ። ከነዛ ውስጥ ለምሳሌ ፐርዝ አለ፣ ሜልበርን፣ ሲድኒ፣ ካምቤራ ምናምን እንደዚህ የተለያዩ ትልልቅ ከተሞች ብዙ ከተሞች አሉ። ከነዛ ውስጥ አሁን ዛሬ ለዚህ ቪዲዮ ይሆናል ብዬ የመረጥኩት ወደ የት ይወስደናል? ብቸኛ ወደ ሆነችው እና ሞቃታማ ወደ ሆነችው ከተማ ወደ ፐርዝ ይወስደናል። እንግዲህ ፐርዝ ዛሬ ለዚህ ቪዲዮ የተዘጋጀው ምንድነው ኤሊያና ማስተዋል ክርስትና ፕሮግራሙ ምን ይመስላል የሚለውን እናያለን። እንዴት አድርገው የክርስትናው ፕሮግራም ኢትዮጵያውያኖች በፐርዝ እንዴት አከበሩ፣ እንዴት ነው ምን ይመስላል ምናምን የሚለውን አብረን እናያለን። ተከታተሉ።
እየዘመርን በጭብጨባና በልልታ አብረናቸው እየዘመርን በጣም የሚያምሩት እልል በሉላቸው ባካቸው። እልልታ እልልታ እናድርጉላቸው። እልልታው ቀዘቀዘብን እያሉ ነው። እልል በሉላቸው ባካቸው። አንድ ደስ ይበላቸው። እልል በሉላቸው። ስለ ዝማሬው ዝማሬ መሳላት ያሰማልን። እህቶቻችን አሁን ምንላችሁ አመስግኑልን።
በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድጋሚ እንኳን ጥሪያችንን አክብራችሁ መጣችሁ ይላሉ አቶ አሰማኝ ኃይሌ፣ ብስኩት ንጉሴ፣ የህፃኑ አባት አቶ ማስተዋል ገበየው፣ መሐሌት ተስፋዬ፣ ህፃን ኤልያና፣ ዛሬ በተሰጣት ስመ መጽሐፍ ደግሞ ወለተ ዮሐንስ። ሁላችሁም አክብራችሁ ስለመጣችሁ እናመሰግናለን ይላሉ። ምስጋናችሁን ተቀበሉ። ከዚህ ያንሳል ግን እንቀበላለን። እሺ፣ ከዚህ በመቀጠል እንግዲህ ደገኛ አባቶቻችን በመካከላችን አሉ። እነሱን ወደ መድረክ እንጋብዝና በጸሎት ይከፍቱልናል። እንግዲህ በዚህ መሰረት ጸጥታ አንድ ጊዜ መላከ መንክር ቆሞስ አባ ገሪማ የምዕራብ አውስትራሊያ ሀገረ ስብከት ስራ አስኪያጅ እና የደብረ መድኃኒት መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ መላከ ምሕረት ቀሲስ ሴናዊ የደብረ ኃይል ቅዱስ ገብርኤል ወልድ ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ መላከ ታቦር ቀሲስ አስማረ የደብረ ኃይል ቅዱስ ገብርኤልና ኪዳነ ምሕረት አገልጋይ፣ እንዲሁም በስምና በማዕረግ ለይቼ ያልጠራኋችሁ ካህናትና ዲያቆናት ስለመጣችሁ እናመሰግናለን። እባካችሁ ወደ መድረክ መጣችሁ በጸሎት እንድትከፍቱልን እጋብዛለሁ። እሺ፣ አባቶች እዚሁ ባሉበት ሆነው ጸሎቱን ይመሩልናል። አንድ ጊዜ ግን ከእናንተ የሚፈለገው አንድ የጸጥታ ነው። አንድ የጸጥታ በመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ በክህደት ከሰይጣን በቅድመ ዛቲ እምኔ ቅድስት ቤተክርስቲያን ተይት ስሜ ማርያም ጽዮን ለዓለመ ዓለም አሜን። ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንገኒለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚእ ጋይስ ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወለዘየዋሃከ በከመ መሐረነ ቅዱስ ወልድከ እንዘይብል አንተ ሙሰ ሰው ጸልዮ ከመዝበሉ እናመሰግናለን፣ እናከብራለን፣ ቅዱስ ስምን እንጠራለን። ሁላችን በዚህ ቦታ ስለሰበሰብከን፣ በበረከት ስላጎበኘን፣ ሁላችን ስለጠበቀን፣ በረከት ስላደልከን እናመሰግናለን። የተወለደችውን ሕፃን አሳድግልን፣ የቤተሰቦቿን ጋብቻ ባርክልን፣ የሁላችንም ቤተሰብ ይባርክልን፣ ልጆቻችሁን ይባርክልን፣ የደስታ ዘመን ያርግልን። በከተማ ያሉትን ደግሞ ይጠብቅልን፣ የታመሙትን ይማርልን፣ ያዘኑትን ያረጋጋ። ሀገራችን ኢትዮጵያ በፍቅሩ ይጎብኝልን፣ የታመሙትን ይማር፣ የታሰሩትን ይፍታልን፣ ያዘኑትን ያረጋጋልን። በሀዘን ላይ ያሉትን ሁሉ አምላክ ቅዱሳን ወደ መልካም ሕይወት ይለውጥልን፣ ክፉዎችን ያስታግስልን። መድኃኔዓለም በዓላችን የሰላም ያርግልን። እመቤታችን ቅድስት ድንግል ማርያም ተባርከን ሁላችንም እንዲህ ብለን ስምን እንጠራለን። አባታችን ሆይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የበረከት አምላክ እግዚአብሔር ይባርክልን። እግዚአብሔር ይባርካችሁ። መልካም ምሽት።
በመካከላችን ተገኝተው የባረኩንን ጸሎት የመሩልን አባቶቻችንን እድሜና ጤና ይስጥልን፣ እግዚአብሔር ይስጥልን። እናመሰግናለን። እንግዲህ አስተናባሪዎች ወደሚቀጥለው ፕሮግራም ይወስዳቸዋል። እግዚአብሔር ይስጥልን። አስተስሪ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋ ወለዘሰራ ለነ ሲሳየነ ወአልዓዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱስ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት። እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐፈር ይትሰበክ ስሙ ለእግዚአብሔር ወስረ በኩሉ ጊዜ ወኩሉ ሰዓት። አረፍ በሉ። ክቡር አባታችን ቆሞስ አባ ገሪማ ተስፋዬ፣ ክቡራን በዛሬው ዕለት በዚህ ሰዓት በዚህ ቦታ እንድንገናኝ ምክንያት የሆናቸውን የዚህ ዝግጅት ዋና ኃላፊዎች፣ ልጆቻችን፣ ታዳሚዎች ሁላችሁ እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር
ዘገብረ አብየ ወመንክረ ባሕቲቱ እግዚአብሔር ብቻውን ታላቅ ነገርን የሰራ የአባቶቻችን አምላክ የእስራኤል አምላክ ይባረክ ማለት ነው። ብቻውን በሰው ሕይወት የሚሰራ ብቻውን ሰው የማይሰራውን ስጦታ ሰርቶ የሚሰጥ ብቻውን ያማሩ ልጆችን የሚሰጥ ብቻውን ለሰው የሚያስፈልገውን የሚሰጥ የአባቶቻችን አምላክ እግዚአብሔር ይባረክ ነው የዝማሬው ርዕስ። እግዚአብሔር በመዝሙር ይመሰገናል። እግዚአብሔር በመዝሙር በቅኔ ይመሰገናል። እግዚአብሔር መመስገኛው ብዙ ነው እና አባቶቻችን ብቻውን ድንቅ ነገርን ያደረገ እግዚአብሔር ይመስገን ብለዋል። ድንቅ የሚባል ነገር ምንድን ነው የሚለውን እንደው ትንሽ አሳይቼ መርሃ ግብሩ ለመጫወት በደስታው ለመሳተፍ ለመመገብ ነውና እንደው እንዳላሸማቃችሁ ያለ ቦታው ሰዓታችሁን እንዳልዝ እንደው የእግዚአብሔርን ቸርነት ብቻ አባቶቻችን እንዳመሰገኑት እኛም እንዳቅማችን እሱን ማመስገን መረሳት የለበትም ከሚል ነው። ታላቅ ነገርን ያደረገ እግዚአብሔር የተመሰገነ ይሁን የሚለውን የመረጥኩት። ድንቅ ነገር ያደረገ እግዚአብሔር በእያንዳንዳችሁ ሕይወት፣ በእያንዳንዳችሁ ቤት፣ በእያንዳንዳችሁ ጤና፣ በእያንዳንዳችሁ ጉዞ እግዚአብሔር ድንቅ ነገር እንዳደረገላችሁ አምናለሁ። ስለዚህ ይሄ ድንቅ ያደረገ አምላክ ደግሞ ድንቅ ስራው በአደባባይ ይነገርለታል። ብዙ ሰዎች ይህንን ተናግረው አልፈዋል። እሱም በሰገነት የሰማችሁትን በአደባባይ በስውር የሰማችሁትን በግልጽ ተናገሩ ነው ያለውና እግዚአብሔር ሁል ጊዜ ስራው ድንቅ ነው። እግዚአብሔር ሁል ጊዜ ስራው አስደናቂ ነው። እግዚአብሔር በዘመናት ታማኝ ነው። እግዚአብሔር በጊዜያት ከሰው የማይለይ አምላክ ነው። እግዚአብሔር በዘመናት ለሰው ልጆች ሁሉ የግል ምስጢረኛ ነው። እግዚአብሔር በዘመናት የማይከዳ ታማኝ አምላክ ነው። ሰው ይለወጣል፣ እግዚአብሔር ግን ሁል ጊዜ አይለወጥም። ጊዜ ይለወጣል፣ እግዚአብሔር ሁል ጊዜ አይለወጥም። በሰው ልጅ ሕይወት ውጣ ውረድ ብዙ አይነት ክፍሎች አሉት የሰው ልጅ ሕይወት። እግዚአብሔር ግን ሁል ጊዜ ለዘላለም ሕያው ነው፣ ሕይወት ነው። ይህንን ሕይወት የሆነውን አምላክ ድንቅ ስራውን ማየት በጣም መልካም ነው። ዛሬ እንዲህ ለመገናኘት ምክንያት የሆኑ ልጆቻችን ማህሌትና ውድ ባለቤቷ ማስተዋል በእውነቱ እግዚአብሔር በሕይወታቸው ብዙ ድንቅ ነገር አድርጓል። በተለይ ወጣቶች በደንብ አድርጋችሁ ስሙማ። በጣም በሕይወት የሚያምረው ትልቁ ሕይወት በወጣትነት እንደዚህ እግዚአብሔር የሚያከብረውን እግዚአብሔር የሚደሰትበትን ወንድና ሴት በሰዓቱ ተሰብስቦ በሰዓት አንድ ላይ ሆኖ ጎጆ ቀልሶ በዛ ጎጆ ውስጥ እኩል እያደጉ እኩል እየኖሩ ልጅ እየወለዱ ማሳደግ ነው። ይሄ ነው የእግዚአብሔር ትልቁ ዓላማ። እግዚአብሔር በሰው ልጆች ድንቅ ስራ ይሰራል። ያን ድንቅ ስራ እያስተዋሉ መከተል ደግሞ በጣም በእውነቱ ያስፈልጋል። ብዙ ነገሮችን ከድንቅ ስራው ከእግዚአብሔር አንዱ የልጅ ሁኔታ ነው። ልጅ እንዴት እንደሚመጣ እንደሚወለድ እንደሚፈጠር እኛ ሁኔታው ቢታወቅ እንኳን ፕሮሰሱን ማድረግ አንችልም፣ መስራት አንችልም። የዚህ ሁሉ ሁኔታ ሂደቶች ባለቤት እግዚአብሔር ነው። የሰውን ልጅ ከማህፀን አርግቶ ሰው አድርጎ በሕይወት አውጥቶ እንደገና ደግሞ እንዲህ አይነት ትውልድን እየተካ እንዲያልፍ የሚሰራ የሚያደርግ እግዚአብሔር በእውነቱ ሊመሰገን ይገባዋል። ብዙ በሳይንሱ ዓለም ድንቅ የሚያሰኙ ነገሮች ተሰርተዋል። እግዚአብሔር የሰራውን የሰውን ልጅ ግን ማንም እስካሁን አልሰራም። ስለዚህ እግዚአብሔር ድንቅ ነው። ዛሬ ወለተ ዮሐንስን ድንቅ የሆነው አምላክ በእነኚህ ልጆች በእነዚህ ሁለት ባልና ሚስቶች
መልካም መሰብሰብና አንድ ሀሳብ እግዚአብሔር ስጦታ ሰጥቷል። ስለዚህ ይህ ድንቅ ስጦታውን አክብሮ ማሳደግ፣ በሰጠው ስጦታ መደሰት ደግሞ እጅግ ያስፈልጋል። በዚህ ቦታ ላይ የሰበሰበን የመገበን እግዚአብሔር ነው። ዝግጅቱን ያዘጋጁ ሰዎች ምክንያት ናቸው። መጋቢው እግዚአብሔር ነው። ይህን ሁሉ በጎ ነገር ያደረገ እግዚአብሔር ነው። ስለዚህ የሁሉም ክብር ባለቤት እግዚአብሔር ስለሆነ ስለ ድንቅ ስራው መመስከር መናገር በጣም ያስፈልጋል። እግዚአብሔር ድንቅ ሲያደርግ ድንቅ ነገሩን ማመስገን መናገር በጣም መልካም ነው። ልበ አምላክ ዳዊት ናሁ ጸጋሁ ለእግዚአብሔር ውሉድ እሴተ ፍሬያ ለከርስ የሰው ልጆች ወይም ደግሞ የልጆች ባለቤት የልጆች ሰጭ እግዚአብሔር ነው ብሎ ይናገራልና ስለዚህ እግዚአብሔርን ማመስገን ያስፈልጋል። እግዚአብሔርን ማመስገን የሚያስፈልገው ለምንድን ነው ያልን እንደሆነ እግዚአብሔር በመጨረሻም ያን እንግዲህ በመጨረሻ ደግሞ ይህንን ቪዲዮ እንዳያችሁት ሙሉ እንደወደዳችሁት ፕሮግራሙ እንደወደዳችሁት ተስፋ አድርጋለሁ። እንግዲህ በመጨረሻ እስከዚህ ድረስ እስከ መጨረሻው አይታችሁ እንደወደዳችሁት የምትገልጹበት አስተያየታችሁን ምናልባት ከታች በኮሜንት መልኩ ምን ተረዳችሁ፣ ምን አያችሁ የሚለውን ነገር የራሳችሁን አስተያየት በኮሜንት መስጫው ወይም ደግሞ አስተያየት መስጫው ላይ አስቀምጡልኝ። ለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።